ረሳሽው እንዴ? ትዳርሽንም ታጫለሽ ገባሽ? ሰይድንም ታጫዋለሽ። እንዴት እንዳገኘሽው ሰይድን እኮ እናውቃለን ማንኛችንም። አውቃለሁ ደግሞ ታውቂያለሽ፣ እንደማቅ ታውቂያለሽ። አየሽ በዚህ ራሱ አንቺ ነሽ እኔ ነኝ ክፉ፣ እኔ ነኝ አንቺ ነሽ ወሬኛ። በዚህ ራሱ አየሽ ሲቸገር ብቻ አይደለም አንድ ላይ የሚገናኘው። የሆነ ችግር ሲፈጠር ስለ ችግር አታወሪ። እንዲህ ከምታወሪ ምላሳም ከምትሆኝ እነ ይዋጣል። መዋጣት ይዋጣልናል፣ ግን ይኸውልሽ ሚስጥርሽን ነው በሚዲያ የምዘገዝክ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የሱመያ ዱዓ የሱመያ ቡና ያርግሽ ብላት ቡናን ረግማት ነበርና፣ ስለዚህ ሀዩና ቡኒ ተጣሉ። እንግዲህ እሰቡ እንግዲህ ሰው ሲጣላ ገበና እንግዲህ ሲወጣጣ አው እንግዲህ በእኔ አደም ሴቶች እየተጠንቀቁ የሴት ጓደኛ ስትይዙ ስትጣሉ ሚስጥራችሁን የሚዘከዝክባችሁ ሰው ጋር አትዋዋሉ፣ ሚስጥራችሁንም አታውሩ። በራሳችሁ ያዙ። ሲጀመር አያስፈልግም የሴት ጓደኛ ራሱ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ያለው አልሐምዱሊላህ ረቢና አለሚን ሰላም ነኝ። እናንተስ እንዴት ናችሁ? ለቻናሉ አዲስ የሆናችሁ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ሀገራችን አላህ ሰላም አላህ ያድርግልን። ዛሬ እንግዲህ የሱመያ እንባ አዩ ላይና ቡኒ ላይ ማለት ነው ደርሷል ማለት ነው። ዱዓ ሰምሮላታል ማለት ነው። እንደ ውሻ እየተባሉ ነው እንግዲህ ካዩም ያችን በፊት ሱመያን በአንድ ላይ ሆኖ ነበረ እየተከተጓት እንደ ውሻ ማለት ነው። አሁን ግን ራስ በራሳቸው ተጣሉ። ሱብሃንአላህ። ስለዚህ እውነት ለመናገር አንዳንድ ጊዜ ጓደኛ የተወራ ሚስጥር ሲጣላ የሚያወጣ አላህም እጅና አላህም አያገናኝን ከእንደዚህ አይነቶች ጓደኛ ማለት ነው። አላህም አያገናኝን ከእንደዚህ አይነት ጓደኞች ጋር ይሰውረን። ጉሉ አሚን። እኔ ግርም ነው ያለኝ እናንተ በቃ አዩ እኮ በቃ ሁሉም ጋር ተጣላች እኮ እና እላችኋለሁኝ። እንግዲህ ከሀዩና ቡኒ ያው በጣም ተጣልተዋል። ያው ሰይድም እንግዲህ ከሁሉም ሰው ጋር ሰይድ ራሱ ኡመር ጋዝቶበታል በሚስቴ ላይ ብሏል። ሰይድ እንኳን የሆነ በሽታ ነክቶት ነው ማለት ነው። እንግዲህ ሚስጥር አወጣለሁ ብላለች። ምን አይነት ሚስጥር እንደሆነ እኛም እንጠብቃለን ማለት ነው። እስኪ ሰምተን እንመለስ። እስኪ የቡኒና የቡናን ንግግር ማለት ነው ሻት ማለት ነው። ከዚህ በፊት ጓደኛዬ ነሽ ብለሽ ስትነግርኝ የነበረውን ሁሉ ነገር ሚስጥርሽን ሁላ ነው ሚዲያ ላይ የሚበትንልሽ ለባለቤትሽም ሳይቀር ማለት ነው። ያኔ ትዳርሽን ለምታጫት እርሽ ነው ውድ ረሳሽው እንዴ? ትዳርሽንም ታጫለሽ ገባሽ? ሰይድንም ታጫዋለሽ። እንዴት እንዳገኘሽው ሰይድን እኮ እናውቃለን ማንኛችንም። አውቃለሁ ደግሞ ታውቂያለሽ፣ እንደማቅ ታውቂያለሽ። አየሽ በዚህ ራሱ አንቺ ነሽ እኔ ነኝ ክፉ፣ እኔ ነኝ አንቺ ነሽ ወሬኛ። በዚህ ራሱ አየሽ ሲቸገር ብቻ አይደለም አንድ ላይ የሚገናኘው። የሆነ ችግር ሲፈጠር ስለ ችግር አታወሪ። እንዲህ ከምታወሪ ምላሳም ከምትሆኝ እነ ይዋጣል። መዋጣት ይዋጣልናል፣ ግን ይኸውልሽ ሚስጥርሽን ነው በሚዲያ የምዘገዝክልሽ፣ እማወራልሽ፣ እምናገርልሽ ገባሽ? ምንም አይነት ሚስጥር እኔ ካንቺ ጋር አላወራሁም። አንቺ አዩ ረሳ ካፍዬሽ እንደውም ከፍዬሽ ነው የምታወሩ ሚዲያ ላይ። እኔ ከፍልሻለሁ ሚዲያ ላይ አውጪው ቢስጠሪ እኮ አንቺ ከፍለሽኝ እኔ ስለ አንቺ ሚዲያ ላይ ላወጣ። አረ ደቼ ትበያለሽ፣ ደቼ ትበያለሽ እኮ። ጠብቂ ጉድሽን ሚዲያ ላይ ጠብቂ። አንድ ባንድ ነው የምሰገዝክልሽ አልኩሽ እኮ። በቃ እናገርልሻለሁ፣ ጠብቂያት። ትዳርሽን ነው ይፈተሽ የምትቀመጪው። እኔ እንደዚህ እንዳደረግሽ አርፈሽ አትቀመጪ። ገባሽ? አሳይሻለሁ። እንግዲህ አይታችኋል። ወይኔ ቡኔ ጭራሽ አዩ እኔን እንዲህ ለማለት በቃሽ ማለት ነው። ያኔ ቁጭ ብላ አልቅሳ ተነፋርቃ ሚስጥሯን ሁሉ እንዳልነገረችኝ እንዴት ሰይድን እንዳገባችሁ እኮ አይ በረኪና ብቻ ጠጥታ እኮ አይደለም ስንትና ስንት ሚስጥሯን ይዤ አቅፌ የተቀመጥኩት አላወቀችም። መሳሪያዋ እንደሆንኩ አላወቀችም። መንቀሳቀሻዋ እንደሆንኩ አላወቀችም። መንቀሳቀሻዋ የሷ እግሯና እጇ ብቻ ይመስላት ነበር። ግን ቡኒ አሁን ይሄንን ሚስጥር እንደምንም ብለሽ ንገሪን፣ ታንሞት ንገሪን። ንገሪን ማለት ነው። ለነገሩ ብዙ ኮሜንታተሮች አንቺን እየሰደበች ነበር፣ ግን ከእንደዚህ አይነት ጓደኛ አላህ ይሰውረን በድጋሚ ማለት ነው። ግን ሱመያ ዱዓሽ ደርሰዋል ማለት ነው። ደግሞ አሁን ሰይድ የመጨረሻው አሁን ሰይድ እንትና ማን ነው እያሱ የሚከሰው አለ።
እንትናም እየዛተበት ነው። ስለዚህ ወደ ቂንጦ መግባቱ አይቀርም። የልጆቹ አባት ሊሆን አልቀርም። በነገራችን ላይ ሰኢድ ሀዩ ማለት ነው ያስረሳችው ሱመያን ብቻ ሳይሆን ልጆችን ማስረስተዋለች ማለት ነው። ልጆቹን ሙሉ ለሙሉ እንዲረሳ ነው ያደረገው። እንግዲህ ኡመር ላይ የዛተው ዛቻ ማለት ነው። ኡመር ላይ መዛት አልነበረበትም እውነት ለመናገር ማለት ነው። ነውር ነው። ምንም ዘመዱ ነው። ሁለተኛ እንደገና ደግሞ ለልጆቹ ሲል በቃ ለማስታረቅም ሲል ነው። ለዛ ነበር ግን ሀዩም ደግሞ እንትናን ማነው ኡመርን ቅጥቅጥ አድርጌ በሽተኛ ነው ማድረግ እናንተ ግን ሽባ ነው ማድረግ ትላለች ማለት ነው ሀዩ። ስለዚህ ምን ችግር አለው ሰኢድን ሽባ ብታደርጊው እዛ ቁጭ አድርገሽ ቪዲዮ እየቀረሽ ቅጥቅጥ አድርጊው ማለት ነው። ስለዚህ ቡኒ ደግሞ ያው ምስጢሩን ቶሎ ንገሪን እንጠብቃለን። እኛም ደግሞ ሱመያም ትጠብቃለች። ሱመያ እንግዲህ ዛሬ በቪዲዮ እንደምትመጣ ባለሙሉ ተስፋ ነን ማለት ነው ንግስት ሱመያ። ስለዚህ አጃኢብ ቁጥራ አለ የሀገሬ ሰው አጃኢብ ቁጥራ ይባላል። እና ውዶቼ ዞሮ ግን እኔንም ሰብስክራይብ አድርጉኝ፣ አፈምሱኝ። በዛም ሆነ በዚህም ጫልቱና እነ ቶለሳ ማለት ነው ያው እየፈመሱ ነው። ስለዚህ ሰብስክራይብ አድርጉኝ። ምን ችግር አለው? ሰብስክራይብ ብታደርጉኝ ብታፈምሱኝ ነው። ስኔም ልጣላ ከማጋ ልጣላ? አይኔ እንኳን አልጣለም። ዝም ብላችሁ ግን የስደተታችሁ ነኝ፣ አበረታቱኝ፣ አፈምሱኝ። በሰላም አለ ሀገሬ አብቅቶ ከልጄ ጋር እንድገናኝ ማለት ነው። ልጅ ያላችሁ በተለይ ማለት ነው ሁላችሁንም አላህ ሱብሃነሁ ወተዓላ ከልጆቻችሁ ጋር ላይ ያገናኛችሁ እላለሁኝ። ናፍቆትን የሚያውቀው ያውቀዋል። ያው እኔም ልጄ እንግዲህ ናፍቃኛለች። ዛሬ እንዳውም ነው ቪዲዮ እያየሁ ማለት ነው የሰርግ ቪዲዮ ነበረ። የመጀመሪያ ኢትዮጵያ ስትገባ ሰርግ ነበርና እዛ ላይ በቃ ሰዎችን ስታይ እንጤት ትላለች በነሽዳ ማለት ነው። እና በጣም ስቄ ሊሞት ማለት ነው ተልኮልኝና እዛ ሀገር ላይ ያው እንደዚህ ሰርግ ምናምን ነገር ሄደንም ስለማናቅ ይሁን አይታም ስለማታቅ ይሁን በቃ ቪዲዮ ኮል ሲደውሉልኝ ፍዝዝ ብላ ነበር ያየኋት ማለት ነው። ከዛ ምን ሆነ የፈዘዘችው እያልኩ ከዛ ለኬ ሰዎቹ ልጆቹ አብረው ሲሯሯጡ ነሽዳውን እየሰሙ ሲያጨበጭቡ እሷም እያጨበጨበች የሚያስቅ ቪዲዮ ማለት ነው ተልኮልኝ። በጣም ደስ አለኝ ማለት ነው። እርግጥ አሁን አይደለም የሄደችው ትንሽ ቆየት ትብላለች። አሁን እንትን በላይ ግን ለመጀመሪያ ነው ኢትዮጵያ ሰርግ እንጂ ያው እሷም እንግዲህ የተወሰነ ወራት ነው 1 5 6 ወር ነው አመት ሊሆናት ማለት ነው የሚቀራት። ስለዚህ በሰላም ከልጄ ጋር አላህ እንዳገናኝ። የመዳም ልጅ እያለቀሰ አጎቴ ምን አለኝ መሰላችሁ ልጅ እንትን ሲል እንደው አንቺም ልጅ ትወጃለሽ ልጅ ያጣሻለኝ ማለት ነው። ልጅ ሳንጫጫ ህፃን ልጅ ይያይቶ ማለት ነው ደውሎና የመዳም ልጅ ነው የሚያለቅሰው። እንግዲህ የኔ ልጅ አይደለችም የኔ ልጅ ኢትዮጵያ ገብታለች እና በዚህ አጋጣሚ በቃ ሳያት ወላሂ በጣም ነው ደስ ያለኝ ማለት ነው። ስለዚህ ልጆች አላችሁ አላህ በሰላም ያገናኛችሁ ከልጆቻችሁ ጋር። እውነት ለመናገር ዱንያ ጠፊ ናት ማለት ነው። ማለት ገንዘብ ስንል በቃ ብዙ ነገር ነው የምናጣው። የልጆቻችንን ፍቅር እናጣለን፣ ጊዜያችንን እናጣለን። ብዙ ነገር ስለምናጣ ኢንሻአላህ አላህ ሱብሃነሁ ወተዓላ አሳክቶልን በቃ ብዙም ባይሆን ያኔ አላ አይደል አረብ ሀገር ብዙም ያን ያክል ስለማይሳካ ወደ ሀገራችን እንደ ልጆቻችንን ቴክር ማድረግ ማሳደግ ከኛ ገንዘብ ሳይሆን እነሱ የሚፈልጉት ፍቅር ነው እውነት ለመናገር ማለት ነው። አንዳንድ ሰው ግን ገንዘብ ታገኘ አሁን ልጅ የሚወደው ገንዘብ ነው ምናምን ይላሉና እኔ አሁን ልጄ ማባረፍ ባወራህ ሰዓት በጣም ነው እንትን የምትለው ማለት ነው። የሆነ ቅስሟ እንዴት ነው ስብር የሚለው እኔ ራሱ በጣም ውስጤ እንትን ይላልና خلي كلام الناس تحت رجلك. من أيام سيدنا آدم والناس بدأت تتكلم عمرك ما راح ترضي أحد، عمرك ما حتحققي لأحد شيء. إذا سبوا في شرفك أعرف إنك أنت أحد. خلي كلام الناس تحت رجلك. من أيام سيدنا آدم والناس بدأت تتكلم عمرك ما راح ترضي أحد، عمرك ما حتحققي لأحد شيء. إذا سبوا في شرفك أعرف إنك أنت أحد. خلي كلام الناس تحت رجلك. من أيام سيدنا آدم والناس بدأت تتكلم عمرك ما راح ترضي أحد، عمرك ما حتحققي لأحد شيء. إذا سبوا في شرفك أعرف إنك أنت أحد. ሸይጣን ረጅም ማለት ነው። እርግጥ እኔም ደርሶብኛል እውነት ለመናገር ግን የዚህን ያክል አይደለም፣ በአደባባይ አይደለም የኔ ማለት ነው። ምክንያቱም ሰው ሲጣላ የሚያወጣው ሚስጥር እኔ ደግሞ ካለ ባህሪ ሲጣላ አይደለም የማወጣው፣ በቃ ዝምታ ነው የምመርጠው። ተጣልችን እንደዚህ ነው ብዬ ለሌላ ሶስተኛ ወይም አንደኛ ወይም ደግሞ ሌላ ወገን ላይ ወይ ደግሞ ሌላ ጓደኛ ምናምን ነገር ማውራት አልፈልግም። በቃ ሀተለው ተጣልች እንኳን አኩርፌ እንኳን ራሱ በምንድን ነው የተዘጋጋችሁ ሲባል የሆነ ምክንያት እንጂ ወላሂ ሌላ ምክንያት ታመጣላው ሁሉ እንደዚህ አይነት ባህሪ ነው ያለብኝ ማለት ነው።
እና ጉዶቼ ትናንትና ደግሞ በጣም ከፍቶኝ ነበር ማለት ነው። የከፋኝ ምክንያት ደግሞ በቃ አለ አይደል አንዳንድ ጊዜ ኸይር ነገር ሰራው ብላችሁ ጥሩ ነገር አደረኩ ብላችሁ ሰውን ረዳሁ ብላችሁ በራሳችሁ ጊዜ መዘዝ የምታመጡት የራሳችሁ ገንዘብ መዘዝ የሚያመጣባችሁ ያ ነገር በጣም ተሰምቶኝ ነበርና በሆነ ነገር ተነጋግሬ ማለት ነው ከሰው ጋር ቢሆንም አልሐምዱሊላህ ረቢል ዓለሚን አላህ ለኔ ብዙ ነገር ነው አላህ ውለታ ያዋልልኝና እንደገና ዞሬ እንደ ለኔ የሰጠኝ አላህ ለኔ ያደረገልኝ ውለታ ለማንም ያደረገው ነገር የለም ብዬ ወደ ራሴ ተመለስኩ ማለት ነው። አንዳንድ ጊዜ ሰው ያበሳጫቸዋል፣ ግን ወደ አላህ በቃ ዘወር ብላችሁ ስታስቡ ምን አድርጎልናል ብላችሁ ስታስቡ እሴት